የተመሰረተበት ዕለት ነው። ይህም ዕለት ዕለተ ጥምቀት ይባላል። ከስሩ ስንነሳ ጥምቀት ማለት መጠመቅ፣ መነከር ወይንም በውሃ ውስጥ መግባት ወይም ገብቶ መውጣት ማለት ነው። እንግዲህ ይህንን ጥምቀት የመሰረተልን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። አባቶቻችን ሊቃውንት ሌሊትን በማህሌቱ ሲያገለግሉት እንደነበረ ክቡር ስራ አስኪያጃችንም በመልእክታቸው ማታ በከተራው ሰዓት እንዳስተላለፉት ይህንን የጥምቀት በዓል የመሰረተው አንድ ግለሰብ ወይንም እንደ ተቋም አንድ ተቋም ሳይሆን ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮሐንስ ሊጠመቅ 30 ዘመን በሞላው ጊዜ በራሱ ፈቃድ በአባቱ ፈቃድ እንዲሁም በመንፈስ ቅዱስ ፈቃድ ሥጋን ለብሶ በተለየ አካሉ በማይከለ ዮርዳኖስ በእደ ዮሐንስ ይጠመቅ ዘንድ ከገሊላ ወደ ዮሐንስ ወጣ ይላል። ይህንንም አራቱም ወንጌላውያን ጽፈውታል። በተለይ የማቴዎስ ወንጌል ምዕራፍ 3 ቁጥር 17 እንዲሁም የማርቆስ ወንጌል ምዕራፍ 1 ከቁጥር 9 እንዲሁም ሉቃስ በምዕራፍ 3 ቁጥር 21 ላይ እንዲሁም ደግሞ ሐዋርያው ቅዱስ ዮሐንስ መጥምቀ መለኮትም እንዲሁ አብሮ ሲያይ እንደነበረ ስለመገለጡ ቅዱስ ዮሐንስ በአንደኛው ወንጌል በምዕራፍ 1 ከቁጥር 31 ላይ በደንብ አድርገው አብራርተውታል። ዋሜሃ መጻ ኢየሱስ ሆረ ኢየሱስ እምገሊላ ሀበ ዮሐንስ ይላል። ጌታ ኢየሱስም ይጠመቅ ዘንድ 30 ዘመን ሲሞላው ወዴት ሄደ ያልኳችሁ? ከገሊላ ወደ ዮሐንስ ሄደ ይላል። ይህም ለተለያዩ 5 ነገሮች ነው ይላሉ ሊቃውንተ ቤተ ክርስቲያን። የመጀመሪያው ምሳሌ ሊሆነን ነው። ሰዎች ይጠመቁ ዘንድ እግዚአብሔር ራሱ ተጠምቆ ምሳሌ ይሆን ዘንድ አራያ ይሆን ዘንድ ትሕትናውን ያሳይ ዘንድ እንዲሁም ጥምቀታችንን ይባርክልን ዘንድ ሌላው የጥምቀትን ኃይል ያጠነክረው ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ ወንዝ ሄደ ይላል። የመጨረሻው ግን አዳም አባታችንና ሔዋን እናታችን የዳቢሎስ ባሪያዎች ተብለው በጽሕፈት ተቀምጦ የነበረውን በእብነ በረድ ላይ ተጽፎ የነበረውን የሞት ደብዳቤያቸውን፣ የግብርናት ደብዳቤያቸውን፣ የባርነት ደብዳቤያቸውን በሁለት ጽላቶች ወይም በሁለት እብነ በረዶች ጽፎ አንዱን በዮርዳኖስ ሌላውን በማዕከላዊ ምድር በቀራንዮ አስቀምጦት ነበረ። በዚህ በዮርዳኖስ የተቀመጠውን የዕዳ ጽሕፈት የዕዳ ደብዳቤያችንን ቅዱስ ጳውሎስ እንደተናገረው በማዕከለ ዮርዳኖስ በመቆም ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት ደምስሶልናል። ክብርና ምስጋና ለመድኃኔዓለም ይሁን። ከባርነት ወደ ነፃነት የወጣንበት የጥምቀት በዓል ነው። አዳም የኃጢአት ባሪያ ሆኖ እንዲሁም የዳቢሎስ ባሪያ ሆኖ ሲገዛ የነበረውን ነፃነቱን አውጆለት 5500 ዘመን ተፈጽሞ ጌታም ተወልዶ በ30 ዘመኑ ዮርዳኖስ ውስጥ ተቀብሮ የነበረውን የሞት ደብዳቤ በዛሬው ዕለት ቀዶታል። ቁልቁሎኒ ወንጌላዊ አርፈን ቁልቁሉን ማቴዎስ፣ ማርቆስ፣ ሉቃሲፍ ዮሐንስ አርፈንሳኒ ጎፍታን ከኛ ኢየሱስ ክርስቶስ ገሊላ ገረ ዮርዳኖስ ገረ ዮሐንስ ዴሜ ጀደን አርፈንሳኒ ቢፈ ወልፈካቱት እንድበተን ገረ ዮርዳኖስ የሮዴሙ ለገ ዮርዳኖስ ገላና ዮርዳኖስ ከሰቲ ቁልቁሉን ዮሐንስ ወረካንን ጩባ ከቱሬ ሃርከሳቲን አከጩበሙ ጎፍታን ኢየሱስ ገረሳ ዴሜ ወጋ ሶዶ መጋፈ ጉቱ ገረ ለገ ዮርዳኖስ ዴሜ ጩበሜ ፈከኛ ኑፍተውዳፍ አከሱመስ ጩባኑ ፈቢሱዳፍ አከሱመስ ሞ ጩባን ሁምና ከቀባጀለቲ ጭንቁርሳ ከንቱሬ አዳም ገርብታ ዳቢሎስ አከሱመስ ሔዋን ገርብቲ ዳቢሎስ ጀደመኒ ግድልፈማ ከንቱረን የካን ሂደመኒ ጭቡዳን ሂደመኒ ከንቱረን ዳቢሎስ አከበርባዴ ኦሊገድ ኦፋ ከንቱሬ የሮጡ ሙረሙ ወጋ ሶዶ መጋፈ ጉቱ ጎፍታን ከኛ ኢየሱስ ክርስቶስ አከን ዲጉፍ ዳቢሎስ ከኒቤክኔ አችታ ዋለ ከንቱሬ ጠለያ ዱአ ጠለያ ገርቡማ ቶኮ ገላና ዮርዳኖስ ከሰቲ ይሰለምታሞ ማዕከላዊ ምድር ዮካን ወለካ ብየለፋ ቀራንዮ ረተዋለ ቱሬ ኢሰ ወለካ ገላና ረተዋለሜ ቱሬ ጉያ ሐራ ጩባሳቲን ወለካ ቀራንዮ ተዋለሜ ከንቱሬ
ጉያ ጋፈ ጅማታ ዱወሳቲን ኑራ በርበዴ ሱፍ ደንዴረ ገለኒ ዋቀዮ ዳፋተው ገለቴ ፈዳ ዋቀዮ። ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ወንዞች ነበሩ። ወደ ዮርዳኖስ የሄደበት ምክንያት አበይት የሆኑ ብዙ ነገሮች አሉ። የመጀመሪያው ዮርዳኖስ ከመጀመሪያው ሲፈልቅ አንድ ኃይል ወይም አንድ ምንጭ ነበረ። ወደ ታች ዝቅ ብሎ ይከፋፈላል። ሁለተኛ እንደገና ተመልሶ አንድ ይሆናል። የተከፋፈለበት ቦታ ላይ አልተጠመቀም ጌታ፣ ከላይም አልተጠመቀም። መጨረሻ ላይ አንድ ከሆነበት ቦታ እግዚአብሔር ተጠምቋል። በፊት ምስጢሩ ምንድነው ካላችሁኝ፣ የሰው ልጆች ተከፋፍለው ሕዝብና አሕዛብ ተባብለው የተገረዘና ያልተገረዘ ተባብለው ይከፋፈሉ የነበሩትን እስራኤላውያንን የእግዚአብሔር ልጆች ይሆኑ ዘንድ በጥምቀቱ አንድ ይሆኑ ዘንድ ልክ የዮርዳኖስ ባህር አንድ በሆነበት ቦታ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት ተጠምቆልናል። ክብርና ምስጋና ለመድኃኔዓለም ይሁን። በጥምቀቱ መለያየትን አጥፍቶልናል። በጥምቀቱ ልዩነቱን አጥፍቷል። በጥምቀቱ ዘረኝነትን አጥፍቷል። እነዚህ የተገረዙ ዘሮች ናቸው፣ እነዚህ ያልተገረዙ ዘሮች ናቸው እየተባለ ሲከፋፈል የነበረውን ያንን የመለያየት ዘመን ክርስቶስ በዮርዳኖስ በመጠመቁ አንድነትን ሰብኮልናል። ደስ ይበላችሁ ምእመናን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ወንዝ መጥቶ ሲጠመቅ እንዲሁ ዝም ብሎ አይደለም፣ እንደ ግዳ ደራሽ እንደ ውሃ ፈሳሽ ሳይሆን ቀድሞ የተነገረለት ነው። መዝሙረኛው ቅዱስ ዳዊት በመዝሙር 13 ቁጥር 5 ላይ ውኆች አዩ ሸሹ፣ እንዲሁም ደግሞ ወደ ኋላ ተመለሰች ዮርዳኖስም ሸሸች ብሎ ተናግሮለታል። ሌላውም ደግሞ ቅዱስ ዳዊት አሁንም ደግሞ ባህር አንተን አየች፣ ወደ ኋላም ተመለሰች፣ አድባራትም እንደ ኮርማዎች ዘለሉ፣ እንዲሁም ደግሞ ኮረብታዎችም እንደ ጠቦቶች ዘለሉ ብሎ አመስግኗል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ባህሩ ሲገባ የዮርዳኖስ ባህር ከሁለት ተከፈለች። ዮርዳኖስ ወደ ኋላ ሸሸች።